የኔም ያንተም ጌታ የሆነው አላህ ነው። ታዲያ ማን ያድናል? እናድናለን አካውንት ላይ እንደዚህ ገብቷል እያለ አንዳንዱ በሚዲያ ላይ ሲያጭበረብር ይችላል። ታያል ሊያድን የሚችለው ማን ነው? ወላሂ አላህ ነው። አላህ አትድንም ካለ ወላሂ አትድንም። የዓለም ዶክተሮች ቢሰባሰቡ፣ ፕሮፌሰሮች ቢሰባሰቡ፣ ስፔሻል በጣም ስፔሻል የሚባሉ አለ ስፔሻሊስት የሚባሉ ዶክተሮች ቢመጡ ምን ቢሉ አላህ አትድንም ካለ አትድንም። ከፈለገ ትንኝ አፍንጫ ላይ ከትና ጭንቅላት እንዲፈነዳ አላህ ያደርጋል። ቻይ የሆነ ጌታ ነው። ትድናለህ ካለስ እንግዳው እናጥፋው ቢሉ አንተን ሊጎዳ የሚችል ማንም የለም። ስለዚህ የኔም ያንተም ጌታ ማን ነው አለው? አላህ ነው አለው። የዚህ ጊዜ ፈአኸዘሁ ያዘው ፈለም የዘል ዩዐዚቡሁ እሱን መቅጣት ማሰቃየት አልተወገደም። ሐታ ደለ ዐለል ጉላሚ ህፃኑ ልጅ እስኪያመላክተው ስቃዩ ሲበዛ ይሄን ያስተማረኝ ዳዕዋ ያረገልኝ ይሄ ልጅ ነው ብሎ የንጉሱ አማካሪ የነበረው በአላህ ላይ እምነት የነበረው በአላህ ላይ ያመነው ስቃዩ ሲበዛ ህፃኑ ልጅን አመላከተ። ፈጂአ ቢልጉላም ህፃኑ ልጅ ተመጣ እንዲመጣ ተደረገ። ፈቃለ ለሁል መሊክ ንጉሱ አለ አይ ቡነየ አንተ ልጄ ወይ ቀድ በለገ ሚን ሲሕሪከ የአላህን ታምር ወደ ድግምት ቀየሩ። አያችሁ ያንተ ድግምት በእርግጥም ደርሳለች። መጥፎ ሰው መጥፎ ነገር ነው የሚታየው፣ ኸይር ነገር አይታየው። መጥፎ ሰው ሁሉም እንደራሱ መጥፎ ይመስለዋል። ኸይረኛ አለ ብሎ አይገምትም። መጥፎ ነው የሚያውቀው፣ ኸይርን አያውቅም። ይህም ድግምት ነውና የሚያውቀው ያንተ ድግምት በእርግጥም ደርሳለች። ወቱብሪኡል አክመሃ ወልአብረስ አይነ ስውራንን ለምጣምን ታድናለህ። ወተፍዐል ይሄ ሌላ በሽታም ታድናለህ ሲለው ፈቃል ይሄ ልጅ ነዋ በአላህ ላይ አመነ፣ የአላህ ብርሃን ውስጥ የገባ ንጉስ ነው ብሎ አልፈራውም። ኢኒ ላ አሽፊ አሐደን እኔ አንድንም አካል አላድንም፣ ኢነማ የሽፊ አላሁ ተዓላ የሚያድነው አላህ ነው አለ። ፈአኸዘሁ ያዘው ፈለም የዘል ዩዐዚቡሁ ማሰቃየትን አልተወገደም፣ በጣም የስቃይ አይነት አሳየበት። ሐታ ደለ ዐለ ራሂቢ ራሂቡ ጋር እስኪያመላክተው ምን ብሎት ነበር? ለወደፊቱ ትሞከራለህ እኔ ጋር እንዳታመላክት ብሎት ነበራ። አልቻለም፣ ስቃዩ በዛ፣ አመላከተ። የአላህ ውሳኔ ነው። ፈጂአ ቢራሂቢ ይሄ ራሂብ የሆነ ሰው መጣ። ፈቂለ ለሁ እርጂዕ አን ዲኒክ ከሃይማኖት ተመለስ፣ ይህን ትተህ ወደኛ ግባ ተባለ። ፈአባ እምቢ አለ። እንዴት ይመለሳል? አላህ ብርሃን ሰጥቶ ኢስላምን ለግሶ ከዛ በኋላ ወደ ኩፍር መገልበጥ ወደ ክህደት መሄድ ማለት እኮ ጨለማ ውስጥ መግባት ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገር ውስጥ ያሉለት ሰው የኢማንን ጥፍጥና ያገኛሉ። አላህና መልእክተኛው ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። ወንድሙን ሲወደው ለአላህ እንጂ ለማንም ብሎ ያልወደደ ወደ ኩፍር መመለስን ሊጠላ ነው። አላህ ሂዳያ እስላምን ከሰጠው በኋላ ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው።